ሚካኤል ስም ቤተ ክርስቲያናችንን አስከፍቱልን። ወገኖቼ ስለዚህ ሁላችሁም በእግዚአብሔር ቤት ወደ እግዚአብሔር ቤት እንድትመጡ በውጭም በውስጥም በሀገር ውስጥም ያላችሁ የቅዱስ ሚካኤል ወገኖች፣ የቅዱስ ኪዳነ ምሕረት የአዝራን ልጆች፣ የሰማዕቱ የመርቆሬዎስ ወዳጆች፣ አባታችን የአቡነ እጨጌ ዮሐንስ ልጆች ሆይ ይህ ድምፅ የምትሰሙት የምታዩት ሁሉ ለዚህች ቅድስት ቤተ ክርስቲያን መከፈት፣ መቀደስ፣ መወደስ የእናንተ ኃላፊነት አለበትና በእግዚአብሔር ስም እንጠይቃችኋለን። ለእናንተ እጃችሁን ለመልካም ነገር አድርጉ። ወደሚጠጣ ወደሚበላ በሥጋዊ ፍላጎታችሁ ብቻ አትሂዱ፣ ወደ መንፈሳዊ ሕይወታችሁ ተመለሱ እያሉ አባቶቻችን መንፈሳዊ ሕይወት የሰጠን አምላካችን እኛም በሐዋርያት ተሰይመን የተቀመጥን ይኸው መልእክት እናስተላልፋለን። ለዓለም እንዲደርስ በቅድስት ቤተ ክርስቲያን ስም እንጠይቃለን። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ የሰጣችሁትን የምታስቡትን ለመልካም ነገር ያድርግላችሁ። ወገኖቼ እግዚአብሔር ይባርካችሁ። እኛ ምንም አንልም፣ እግዚአብሔር እሱ መልካም ነገር ያድርግ። ይህች ቤተክርስቲያን ታሪካዊ ቤተክርስቲያን ናት። ምክንያቱም ታቦት አቁመን ለምነን አናውቅም፣ ጥላ ዘቅዝቀን ለምነን አናውቅም። ዛሬ ግን በድንገተኛ ሁኔታ ቦታው ለሌላ ሊወሰድ ስለሆነ ስለታጠረብን በሰንሰለት ስለታሰረ የታሰረውን የቅዱስ ሚካኤልን በር እንድታስፈቱልን፣ እንዲሁም የተቆለፈውን እንድታስጠቅቱልን፣ እንዲሁም የቅዱስ ሚካኤልን የቅድስት ኪዳነ ምሕረትን የቤተ ክርስቲያን አጥር ቅጥር እንድታስከብሩልን በጾማችሁ ወቅት ወደ እናንተ መጥተናል። እግዚአብሔር አምላክ መልካም ነገር እንድታደርጉ መልካሙን ነገር ሁሉ ያድርግላችሁ። ለእኛ በር ተዘግቷል፣ ለእናንተ ደግሞ የእድል በሮች ይከፈቱልን። ቤተ ክርስቲያናችንን አስከፍቱልን። በሩ ይከፈትልን። ለቅዱስ ሚካኤል በሩ ይከፈትልን።